ሻቢያ ለብልጽግናው መሪ ንግግር ምላሽ ሰጥቷል። ጠቅላይ ሚኒስትር አብይ አህመድ አሰብን እስራኤል ከተቆጣጠረቻቸው የጎላን ተራሮች ጋር አነጻጽሮ ማቅረባቸውን አንስቷል። በፓርላማው ሲታይ የዋለው የብልጽግናውና መሪው ቅጥፈትና ታላይነት ነው ብሏል የኢሳያስ አስተዳደር። ሻቢያ በዜና ሚኒስትሩ በኩል ባሰራጨው መግለጫው እንደሚታወቀው የአደባባይ እውነት በሆነ ሁኔታ የብልጽግናው መሪ አብይ አህመድና የእርሱ ከፍተኛ የጦር አዛዦች በጦርነቱ ወቅትም ሆነ ከዛ በኋላ ለረጅምና ተከታታይ ጊዜም ለኤርትራ ጦር ኃይል ከፍተኛ ምስጋናና ውዳሴ ሽልማትም ሳይቀር ሲሰጡ ከርመዋል ብሏል። ዛሬ ከዛ ሁሉ ጊዜ በኋላ በብልጽግናው መሪ በኩል የቀረቡት ርካሽ ውሸቶች ምንጫቸው ግን ለሌላ ጦርነት ያለ ፍላጎት ነው ባይ ነው የሻቢያው አገዛዝ። በኤርትራ ላይ የታቀደው ቀጣይ የጦርነት አጀንዳው የባህር ዳርቻ ሉዓላዊ መዳረሻችን ይሆናል በሚል ጦርነቱን ምክንያታዊ ለማድረግ የተሰጠ የሽፋን ንግግር ነው በማለትም ያስረዳል። በእርግጥ ጠቅላይ ሚኒስትሩ ከሰሞኑ ኋላ ቀር ባለሚግ 21ዎች እያሉ ያጣጣሏቸው የአስመራ ሰዎችን ዛሬም አየር ኃይላችን አሁን ከ100 በላይ አውሮፕላን አለው፣ ለውስጥ ጠላት ሳይሆን የምንዘጋጀው ለውጭ ነው ሲሉ ተደምጧል። ከ100 በላይ አውሮፕላኖች የኢትዮጵያ አየር ኃይል አለ። ከ100 በላይ ሰምታችኋል። ከ100 በላይ ለምንድነው ተቋምን ገነባው ያላችሁ እንደሆነ ባንዳው ከማቁሰል አያልፍም። ዝግጅቱ ለቁስል ሳይሆን ምሰሶ የሚገዳደሩ ኃይሎች ከመጡ ሻቢያ ለብልጽግናው መሪ ንግግር የሚሰጠው ምላሽን ቀጥሎ የእስራኤልን የጎላን ተራሮች የያዘችበትን መንገድም ጠቅሶ የብልጽግናው መሪ እኛ ላይ የዛቱትና ይህንን ንግግር ያደረጉት የጦርነት ፍላጎታቸውን በግልጽ ባሳየ መልኩ ነው ብሏል። ጠቅላይ ሚኒስትሩ ሻቢያ ላይ ባነጣጠረው ማብራሪያቸው የፊልድ ማርሻሉንም ቃል ተውሰው በባሌም ሆነ በቦሌ ቀይ ባህር እንገባለን፣ እስራኤል ጎላን ተራሮችን ለብሔራዊ ጥቅሟ እንደያዘችው ሁሉ እኛም ማሰብን እንጠይቃለን ሲሉ መናገራቸው ይታወቃል። ቀይ ባህርን በሚመለከት በተደጋጋሚ አንስቻለሁ። ደግሜ አቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች? እስራኤል የጎላን ተራራ ያዘችው ለናሽናል ሴኩሪቲ፣ ለህልውናዬ፣ ለኤግዚስተንሲ ችግር ያጋጥመኛል ብላ ስላመነች